ሰላም ጤና ይስጥልኝ። እንግዲህ ሁል ጊዜ እንግዲህ ጠዋት ላይ ስለምሰራ ነው እንግዲህ እንዴት አደራችሁ የምለው። ዛሬም እንደምን አደራችሁ ብዬ ጀምራለሁ። ዛሬ የምሰራው ደግሞ ማለት ነው እዚህ ሀገር በጣም በቀላሉ መሰራት ከሚችሉ የጣሊያን ምግቦች ሆነው ማለት ነው በቀላሉ መሰራት ከሚችሉ የፓስታ አይነቶች ውስጥ አንዱን ነው የምንሰራው። በና አረቢያታ ይሉታል እዚህ። አረቢያታ የተባለበት ምክንያት በጣም ስለሚያቃጥል ማለት ነው። ለዛ ነው እንትን የተባለው አረቢያታ የተባለው እና እዚህ ጋር ቃሪያ አለን። የሚያስፈልጉን ነገሮች በቀላል ነው የሚሰራው። ድንገት የሆነ እንግዳ ራሱ ከመጣባችሁ ወይ ደግሞ ልጆች ድንገት ከራባቸው ቶሎ ሰርቶ ነገር ለመስጠት ተመራጭ ነው ብዬ እገምታለሁ። ቃሪያ አለ፣ ነጭ ሽንኩርት አለ፣ ቲማቲም አለ እና ደግሞ ፓስታችን አለ። አላወጣሁትም፣ ይሆን ፓስታችን አለ። ውሃ መጀመሪያ ማለት ነው ምንድነው ከጨው ጋር ቀላቅዬ እየፈላ ነው ያለው። ስለዚህ በዚህ ሰዓት ላይ መጀመሪያ የምናደርገው ነገር የሚሆነው ፓስታ መጨመር ነው። ከዚህ በፊት በነበረን ቪዲዮ ላይ ማለት ነው ገልጬዋለሁ፣ ግን ያው ለመድገም ያህል 120 ግራም ለአንድ ሰው በቂ ነው። ስለዚህ በግምት እኔ ለሚያስፈልገኝ ያህል እጨምራለሁ። ኦኬ፣ ለእኔ ለዛሬ ይሄ በቂ ነው። እንግዲህ ውሃ እየፈላ ነው። ወደ ቀጣይ ስራችን እንገባለን። መጀመሪያ የምናደርገው ምንድነው ነጭ ሽንኩርቱን በቀጫጭኑ መክተፍ ነው። ምክንያቱም ከበሰለ በኋላ ልክ ስንመገበው ማለት ነው የነጭ ሽንኩርቱን ጣዕም ላለማግኘት ማለት ነው። ወይም ደግሞ የሆነ ቀጭ ቀጭ የሚል ነገር አላውቅም እንዴት ሊገልጽ እንደሚችል እና እሱን እናደርጋለን። አንዳንዴ በቀላሉ ይነሳል። እንግዲህ እንደነገርኳችሁ ደቀቅ አድርጌ ከተዋለሁ። ይሄ በአራት ነው የከተፍኩት። እናንተ እንደተመቻችሁ ማድረግ ትችላላችሁ። ወይም ደግሞ እዚህ ሀገር ፓስታ ፖሞዶሮ የሚሉትም አለ። ልክ ራሱ የተፈጨ ቲማቲም አይነት ነገር ነው። እሱን ገዝታችሁም ቢሆን መጠቀም ትችላላችሁ። ኦኬ፣ እንደዚህ አስፈላጊ ከሆነ ድጋሚ ደግሞ ትንሽ ደቀቅ ላደርገው እችላለሁ። ልክ እንደዚህ። ሌላኛው ደግሞ የሚያስፈልገን እንደነገርኳችሁ ቃሪያ ነው። ቃሪያ እንደ ፍላጎታችሁ መጠን። በጣም ትናንሽ ልጆች ናቸው ያሉኝ ወይም ደግሞ ቃሪያ መመገብ በጣም ችግር ካለባቸው አነስ አድርጋችሁ መጠቀም ትችላላችሁ። ልክ እንደዚህ። ኦኬ፣ የመጀመሪያ ነገር የምናደርገው ምንድነው መጥበሻችን እናደርጋለን። ከዛ ደግሞ ጋዙን እንለኩሳለን። ከዛ ዘይት እንጨምራለን። የማይቀር ነገር ነው ሁሌም፣ እሱን እንጨምራለን። ከዛ ትንሽ ጋል እስከሚል እንጠብቃለን።
ሌሎቹም አሉ በነገራችን ላይ እነዚህ ቀለል ያሉ ፓስታዎች ሆነው ማለት ነው ድንገት የሚመጣን ሰው ለማስተናገድ ወይም ደግሞ ቀለል ያለ ነገር ለመስራት የሚሆኑ ብዙ አይነት ፓስታዎች አሉ። እሱንም በሌላ ቪዲዮ እመለስበታለሁ። ከዛ አሁን እንግዲህ ይህን እጨምርለታለሁ። ልክ እንደዚህ ድምፁ ራሱ ይሰማል። በደንብ እየጠበስ ነው። ትልቁና ዋነኛው ነገር ፓስታችን በጣም እንዳይበስል መጠንቀቅ ነው። እዚህ ሀገር አልዴንቴ ይሉታል። ልክ ጥርስ ላይ ያዝ የሚያደርግ ነገር መሆን አለበት። ልክ እንደዚህ ነው ከለሩ። በቃ ልክ እንደ ብራውን አይነት ነገር፣ ልክ እንደኛ ቆዳ አይነት ነገር ነው። ልክ እንደዚህ ሲሆን አሁን እርግጠኛ ነኝ ማለት ነው በደንብ እንደተጠበሰ። ስለዚህ ቃሪያውን ጨምራለሁ። ደግሞ ቃሪያው እንኳን ትንሽ ብዙ ነው። እርግጥ እኔ የሚያቃጥል ስለምፈልግ ነው። እናንተ እንደምትፈልጉት እንደነገርኳችሁ ከዚህ በፊት ቀጣይ ቲማቲም እጨምርለታለሁ። ኦኬ ይሄ እስከሚደርስ ደግሞ ትንሽ ምንድነው ፍሬሽ የሆነ የሾርባ ቅጠል ወይም ደግሞ ፕሬቲሴሞሎ በዚህ ሀገር እሱን ከትፈን እናዘጋጃለን። በስተመጨረሻ ጣዕም ለመስጠት ያህል አሁን ከላይም ቢሆን መጨመር ይቻላል ትንሽ ጣዕም ለመስጠት። ኦኬ
የሚታያችሁ ከሆነ ልክ እንደዚህ ክሬም አይነት ነገር ይፈጥራል። ልክ እንደዚህ ክሬም ወዞ ይሆናል። ምንም ውሃ አልጨምርበትም። ካስፈለገኝ የራሱ የምንድን ነው የፓስታውን ውሃ ነው የምጨምርለት። በቃ አልዴንት የሚሉት ፖይንት ላይ ደርሷል፣ ደረጃ ላይ ደርሷል። ስለዚህ ጋዙን አጠፋለሁ። ተመልከቱት። በጣም እንዴት ነው ማሳያችሁ? በጣም ደስ የሚል ነገር ነው። በጣም ቆንጆ ነገር ነው። ቀላል ነው። ያው ሁኔታውን እያያችሁ ደግሞ ዘይት የሚያስፈልገው ከሆነ ዘይት መጨመር ይቻላል። ጨው እንኳን በስተመጨረሻ ነው የምጨምረው፣ ምክንያቱም ፓስታውን ስሰራ ማለት ነው መጀመሪያ ውሃው ላይ ማለት ነው ጨው ስለጨመርኩበት ራሱን የቻለ ጨውነት አለው፣ የጨው ጣዕም አለው። ስለዚህ እውነት ነው ትንሽ ጨው ያስፈልገዋል። ጨው ጨምርለታለሁ ማለት ነው። አሁን ከላይ ትንሽ ፕሬትዘሞል ጨምራለሁ፣ ወይም ደግሞ የሾርባ ቅጠሉ። ቅድም ልገልጽላችሁ ፈልጌ ነበረ። ይሄ ፔና አረቢያታ የተባለበት ምክንያት ራሱን የቻለ ምክንያት አለው። ምክንያቱም የፓስታው ቅርጽ ማለት ነው። የፓስታው ቅርጽ ልክ እንደዚህ እንደምታዩት ልክ እንደ ስክሪፕቶ የሚመስል አይነት ነገር ነው እና በዛ ምክንያት ነው ፔና የተባለው። ደግሞ አረቢያታ ደግሞ የተባለበት ምክንያት ደግሞ ያው ቃሪያው ማለት ነው በጣም ስለሚያቃጥል ማለት ነው። ያው እንግዲህ ፓስታው የተናደደ አይነት ፓስታ ነው ወይም ደግሞ የሚያቃጥል አይነት ፓስታ ነው ለማለት ነው እንግዲህ ይህን ትርጓሜ የሰጡት። አሁን እንግዲህ ፓስታችን ደርሷል። ያው ሳህኑ ላይ ደግሞ አድርገን ምናየው ይሆናል። ልክ እንደዚህ እንደምታዩት ማለት ነው። አላቅም የሚታይ ከሆነ ይሄው ልክ እንደዚህ ማለት ነው። በጣም አሪፍ ሆኖ ተሰርቷል። ቀጣይ ስራችን የሚሆነው ሳህን ላይ ማድረግ ነው። ከዛ ፕሬትዘሞላችን እናደርጋለን።
እንግዲህ ለዛሬ ያዘጋጀሁላችሁ ይህንን ይመስላል። እንግዲህ እናንተም ቤታችሁ እንደምትሞክሩት እና ያው ለቅርብ ጓደኞቻችሁ ወይም ደግሞ ለቤተሰቦቻችሁ ሰርታችሁ በቀላል ማቅረብ የምትችሉት የፓስታ አይነት ነው። ሰላም ሁኑ እንግዲህ